ይሄንን በመስቀል ላይ ተፈጸመላችሁን መዳን ያልተቀበላችሁት የማታውቁበት ዘመንና ጊዜ ኖራችሁ አይባልም፣ ኑሩ አይባልም። በሚያስፈራው በሕያው አምላክ እጅ ውስጥ ሆኖ በፍርድ ቀጠሮ ውስጥ ሆኖ እንጀራ መብላትና መጠጣት ኑሩ አይባልም። በሕያው አምላክ እጅ ለመውደቅ ቀጠሮ የተያዘለት ሰው እዚህ ጋር ሰርግ ቢሰርግ ቢያገባ ቢደገስለት ቢበላ ቢጠጣ ምንም ጥቅም የለውም። ቀን ቀጥሯል አምላክ፣ ቀን ቀጥሯል። በዚያን ቀን ያም ቀን ሳይመጣ ለሰው አንድ ጊዜ መሞት፣ ሞተ እኮ ብታርፍ ጥሩ ነው። ከዚያም በኋላ ፍርድ እንደተመደበ እናውቃለንና በሕያው አምላክ እጅ መውደቅ ከባድ ነው፣ ያስፈራል። ያንን ቁጣና ያንን ፍርድ ነው ማን የተቀበለው? ኢየሱስ። እስቲ ኢየሱስ በሉ። አመሰግናለሁ። ታንክ ዩ ጂሰስ። እንጂ አስፈሪ ነው። አስበው፣ ኢየሱስ ላይ ያ ሁሉ መዓት ባይወርድበት ማን ላይ ነው የሚወርደው? አንተ ላይና እኔ ላይ ነው የሚመጣው።